የመካከለኛው ምስራቅ ቀውስ ወደ ከፍተኛ ደረጃ ተሸጋግሯል። እስራኤልና አሜሪካ በኢራን ላይ መጠነ ሰፊ ጥቃት መክፈታቸውን ተከትሎ ቀጠናው ወደ ቀጥታ ጦርነት ገብቷል። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ሚድናይት ሃመር መጀመሩን አውጇል። ኢራን በበኩሏ በአሜሪካ የባህር ኃይልና የአየር ጦር ሰፈሮች ላይ የሚሳኤል ድብደባ መፈጸማቸውን አጸፋዊ እርምጃ መውሰድ ጀምራለች። የእስራኤል አየር ኃይልና የአሜሪካ የጦር መርከቦች በጋራ በመሆን በኢራን ዋና ከተማ ቴሄራንና በሌሎች ስልታዊ ስፍራዎች ላይ ድንገተኛ የአየር ድብደባ ፈጽመዋል። ጥቃቱ ያነጣጠረው በኢራን ኒውክሌር ማብለጸጊያ ጣቢያዎች፣ የሚሳኤል ማምረቻዎችና በቴሄራን በሚገኙ የፕሬዝዳንቱ ቤተ መንግስት እንዲሁም የደህንነት መስሪያ ቤቶች ላይ ነው። በቴሄራን በሚገኙ የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል። የአየር ጥቃት ማስጠንቀቂያ ደውሎች በመላው የእስራኤልና በኢራን እየተሰሙ ይገኛል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ፈጽመን አንፈቅድም ሲሉ ገልጸዋል። የአሜሪካ ዜጎችና አጋሮቻችን የመጠበቅ ግዴታ አለብን ብለዋል። የእስራኤሉ ጠቅላይ ሚኒስትር በበኩላቸው ይህ ጥቃት ራሳችንን ከመጥፋት ለመታደግ የተወሰደ የመከላከያ እርምጃ ነው ሲሉ ገልጸዋል። አሜሪካ F-22 እና F-35 ዘመናዊ የጦር አውሮፕላኖችን ወደ ቀጠናው በብዛት ማስገባቷ ታውቋል። የኢራን አጸፋዊ እርምጃና የጥቃቱ ስፋት ኢራን ጥቃቱን ተከትሎ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችን ወደ እስራኤልና አካባቢው ወደሚገኙ የአሜሪካ የጦር ሰፈሮች አስወንጭፋለች። እንዲሁም በኳታር፣ በተባበሩት አረብ ኤሚሬትና በባህሬን የሚገኙ የአሜሪካ የጦር ሰፈሮች በሚሳኤል መመታታቸው ተዘግቧል። ኢራን የሆርሙዝን የባህር ወሽመጥ ለመዝጋት እንደምትችል በመዛቷ የዓለም የነዳጅ ዋጋ በአንድ ቀን ውስጥ 20 በመቶ ጭማሪ አሳይቷል። የሊባኖሱ ሄዝቦላና በኢራቅ የሚገኙ ታጣቂዎች በአሜሪካ ጦሮች ላይ ጥቃት እንደሚሰነዝሩ አስታውቀዋል። በሌላ በኩል ሩሲያና ቻይና ድርጊቱን በማውገዝ አፋጣኝ የተኩስ አቁም እንዲደረግ ጥሪ አቅርበዋል። በቴሄራንና በቴል አቪቭ የሚገኙ ሲቪሎች ወደ መጠለያዎች እየገቡ ሲሆን በርካታ ሀገራት ዜጎቻቸውን ከአካባቢው እንዲወጡ እያሳሰቡ ይገኛል። ይህ ጦርነት ወደ የብስ ውጊያ ሊሸጋገር እንደሚችል ስጋቶች አሉ። ፕሬዝዳንት ዶናልድ ትራምፕ ጥቃቱን ለቀናት ወይም ለሳምንታት ሊቀጥል እንደሚችል ፍንጭ ሰጥተዋል። ዓለም አቀፍ ማህበረሰቡ በከፍተኛ ስጋት ክስተቱን እየተከታተለው ይገኛል።